ሰላም ዩቲዩብ እንዴት ናችሁ? ዛሬ አንድ እውነተኛ ጥያቄ ልጠይቃችሁ። በየቀኑ ጊዜ የለኝም ስራ በዛብኝ መድረስ አልቻልኩም ያላችሁ ትጨነቃላችሁ? ብዙዎቻችሁ ትልቅ ህልም አለን ግን ቀኑን እንዴት አልፎ እንደሚመሽ አናውቀውም። የሚገርመው ነገር ግን በአለማችን ላይ ያሉ ስኬታማ ሰዎችም ያላቸው 24 ሰዓት ነው። የኔና የእናንተም 24 ሰዓት ነው። ታዲያ ልዩነቱ ምንድነው? ልዩነቱ የጊዜው ርዝማኔ ሳይሆን የጊዜው አጠቃቀም ሚስጥር ነው። ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጡ ሶስት ቀላል ግን እጅግ በጣም ጠቃሚ የጊዜ አጠቃቀም ሚስጥሮችን አካፍላችኋለሁ። እስከ መጨረሻው ተከታተሉኝ። ሚስጥር አንድ የሰማንያ ሃያ ህግ። የመጀመሪያው ሚስጥር የሰማንያ ሃያ ህግ ይባላል። ይህ ህግ ምን ይላል መሰላችሁ? በህይወታችሁ የምናገኘው 80% ውጤት የሚመጣው ከምናደርገው 20% ወሳኝ ተግባራት ነው። ማለትም በየቀኑ የምናከናውናቸው ብዙ ነገሮች ዋጋ የሌላቸው ድካሞች ናቸው። ስኬታማ ለመሆን ሁሉንም ነገር በአንዴ ለመስራት አትሞክሩ። ጠዋት ስትነሱ ዛሬ ህይወቴ የሚቀይሩት ሁለት ዋና ዋና ስራዎች ምንድን ናቸው ብላችሁ ራሳችሁን ጠይቁ። እነዚያ 20% የሆኑ ወሳኝ ስራዎች ላይ ካተኮራችሁ የቀረው 80% ህይወታችሁ በራሱ ይስተካከላል። ሌላኛው ደግሞ የሞባይል እና የሶሻል ሚዲያ አጠቃቀምን መቆጣጠር። ሁለተኛውና ዋናው የጊዜ ሌባ ማነው ካላችሁ ሁላችንም እጃችን ላይ ያለው ስልክ ነው። ለአምስት ደቂቃ ብቻ ቲክቶክ ወይም ዩቲዩብ ላይ ብለን እንገባና ስንነቃ 2 ሰዓት አልፎብናል። ይሄ ያጋጠመው ሰው ካለ ኮሜንት ላይ እኔ ይበለኝ። ስልካችን እኛን ሊያዝዘን አይገባም። እኛ ነን ስልካችንን ማዘዝ ያለብን። ስራ ስትሰሩ ወይም ስታጠኑ ስልካችሁን ሳይለንት አርቃችሁ አስቀምጡት። ለሶሻል ሚዲያ የሚሆን የተወሰነ ሰዓት ብቻ በቀን ውስጥ መድቡ። ይሄን ካደረጋችሁ የምታገኙት ትርፍ ሰዓት ብዛት ራሳችሁን ያስገርማቸዋል። ሌላኛው ደግሞ አይሆንም ወይም ኖ ማለትን መልመድ። ሶስተኛው ሚስጥር ደግሞ ለሰዎች ሁሉ እሺ አለማለት ነው። ብዙ ጊዜ የራሳችን ጠቃሚ ስራ ትተን የሰዎችን ሀሳብና ፍላጎት ለማሟላት ስንሮጥ ጊዜያችን ያልቃል። ለእቅዳችሁና ለዓላማችሁ የማይጠቅም አላስፈላጊ ቀጠሮ ወይም ወሬ ሲመጣ በፈገግታና በትህትና አይመቸኝም ማለትን ልመዱ። ለሌላ ሰው እሺ ስትሉ ለራሳችሁ ህልም አይሆንም እያላችሁ መሆኑን አትዘንጉ። ወዳጆቼ ጊዜ ወርቅ አይደለም፣ ጊዜ ህይወት ነው። ምክንያቱም የጠፋ ወርቅ ሊገዛ ይችላል፣ የጠፋ ሰዓት ግን በምንም ተአምር ተመልሶ አይመጣም። ዛሬውኑ እቅድ አውጡ፣ ጊዜያችሁን በአግባቡ ተጠቀሙበት። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ፣ ለጓደኞቻችሁም ሼር ማድረጋችሁን አትርሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም። ሰብስክራይብ አድርጉ። ቪዲዮውን ሰብስክራይብ እያደረጋችሁ እንትኑ ላይ ኦል እያደረጋችሁ ኖቲፊኬሽኑን ኦል እያደረጋችሁ እንድትከታተሉኝ አሳስባችኋለሁ። ቴንኪው በጣም